ሰላም ጤና ይስጥልኝ ውድ የዲሲ ሚዲያ ተመልካቾቻችን፣ አሁን የደረሰን እጅግ አስደንጋጭና ፈጣን ሰበር መረጃዎችን ይዘን ቀርበናል። ኢራን የኒውክሌር ቦምብ መተኮሷን ተሰማ። አሜሪካ ያስደነገጠው የሩሲያ ምስጢራዊ መረጃ ምንድነው? ፕሬዚዳንት ዶናልድ ትራምፕ ስለ ኢራን መፈራረስ ምን አሉ? በሌላ በኩል በሀገር ውስጥ የናፍታ አቅርቦት ወደ ነበረበት እንዲመለስ በቢሊዮኖች የሚቆጠሩ ተጨማሪ በጀቶችን መመደቡ ተበሰረ። በትግራይ ክልል ደግሞ በህወሓትና በጊዜያዊ አስተዳደር መካከል ያለው የገመድ መበጠስ ወዴት ያመራል? ሁሉንም ዝርዝር መረጃዎች አሁን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁ ቆዩ። የናፍታ አቅርቦት ወደ ነበረበት እንዲመለስ መወሰኑ። የኢፌዴሪ የገንዘብ ሚኒስትር አቶ አህመድ ሽዴ ዛሬ በሰጡት መግለጫ የናፍታ አቅርቦት መጠን ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት ደረጃ እንዲመለስ መንግስት መወሰኑ በይፋ አስታውቀዋል። ሚኒስትሩ በመግለጫቸው እንዳሉት በአሁኑ ወቅት ያለው ጠቅላላ የምርትና የትራንስፖርት እንቅስቃሴ በማየት የናፍታ አቅርቦት እንዲጨምር አድርጓል። በመካከለኛው ምስራቅ በተከሰተው ጦርነት ምክንያት የናፍታ አቅርቦት በግማሽ ቀንሶ እንደነበር የገለጹት አቶ አህመድ ሽዴ በዚህ በቀን 4.5 ሚሊዮን ሊትር ብቻ እንዲቀርብ እየተደረገ ነበር ብለዋል። አሁን ግን ከመካከለኛው ምስራቅ ጦርነት በፊት ይቀርብ የነበረው በቀን 9 ሚሊዮን ሊትር ናፍታ እንዲገባ ተወስኗል። ለዚህም መንግስት ተጨማሪ 20 ቢሊዮን ብር በወር ለነዳጅ ድጎማ እንደሚመድብ ሚኒስትሩ አብራርተዋል። በአሁኑ ወቅት ናፍታው ከጅቡቲ ወደ አዲስ አበባ መጓጓዝ የጀመረ ሲሆን አጠቃላይ የነዳጅ ድጎማው ከ300 ቢሊዮን ብር ማለፉን ጠቁሟል። ለአዲስ አበባ ከዛሬ ጀምሮ ከሌሎች ደግሞ ከነገ ጀምሮ የማጓጓዝ ስራው እንደሚከናወንና ሚኒስትሩ አጽንኦት ሰጥተዋል። ቤንዚንና የአውሮፕላን ነዳጅ ግን ከጦርነቱ በፊት በነበረው ልክ እየቀረበ መሆኑን ገልጿል። በትግራይ ክልል ያለው የፖለቲካ ውጥረት የህወሓት መግለጫ። በትግራይ ክልል በህወሓትና በጊዜያዊ አስተዳደር መካከል ያለው ቅራኔ መባባሱን የሚጠቁሙ መረጃዎች ወጥተዋል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ በሰጡት ቃል የክልሉ ጊዜያዊ አስተዳደር እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው የግንኙነት ገመድ መበጠሱን ገልጿል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2015 ባወጣው መግለጫ ከ6 ዓመት በፊት ከክልሉ በተካሄደ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑ ይታወሳል። ቃል አቀባዩ ይህን ውሳኔ ተግባራዊ እንዲሆን ከተለያዩ አካላት ጋር ውይይት እየተደረገ መሆኑን ተናግረዋል። የፌዴራል መንግስት የጊዜያዊ አስተዳደር ፕሬዝዳንት የስልጣን ቆይታ በ1 ዓመት ያራዘመ ህወሓትን ሳያስፈቅድና ሳያማክር መሆኑን የገለጹት አቶ ሚካኤል ፕሬዝዳንቱ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን አስጠንቅቀዋል። በፕሬዝዳንቱ ሹመት ዙሪያ የተጠቀሰው የ2013 ዓ.ም ደንብ የተሻረ መሆኑን ቢቢሲ የጠቀሰ ሲሆን የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክተር ኃላፊ ቢለኔ ስዩም ደንብ የተጠቀሰው በስህተት እንደሆነና እንደሚያስተካክሉም አሳውቀዋል። የኢራን የኒውክሌር ሙከራና የአሜሪካ ስጋት። ዓለምን ያስደነገጠ ሰበር ዜና ከሩሲያ ተሰምቷል። ኢራን የመጀመሪያውን የኒውክሌር ጦር መሳሪያ ሙከራ ማድረጓን የሚጠቁም ምስጢራዊ መረጃ እንዳላት ሩሲያ አስታውቃለች። ይህ ድርጊት በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ስጋት የፈጠረ ሲሆን በተለይም በሆርሙዝ የባህረ ወሽመጥ አካባቢ ያለውን ውጥረት አባብሶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የኢራን መንግስት በአሁኑ ወቅት በመፈራረስ ላይ ያለው እና እንደሚገኝ በይፋ አስታውቃቸው። እንደ ፕሬዝዳንት ገለጻ ኢራን ያጋጠማትን ከፍተኛ የዋጋ ንረት፣ የብረት ምርት ኤክስፖርት እገዳና የአየር ጥቃቶች ተከትሎ ያለችበትን አስቸጋሪ ሁኔታ ለአሜሪካ አሳውቃለች። በተጨማሪም ትራምፕ የጀርመን ቻንስለር ፍሬድሪክ መርዝ ኢራናውያን አሜሪካን እያዋረዳት ነው በማለት ለሰነዘሩት ትችት ጠንካራ ምላሽ ሰጥተዋል። ትራምፕ ቻንስለሩ ስለ ኢራን ጉዳይ የሚያውቁት ነገር የለም ሲሉ በትሩ ሶሻል ገጻቸው አጣጥሏቸዋል። የባህረ ሰላጤው ሀገራት ስብሰባና የእስራኤል ተቃውሞ። የባህረ ሰላጤው የትብብር ምክር ቤት አባል ሀገራት መሪዎች የኢራን ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ ሳውዲ አረቢያ ጅዳ ውስጥ ሊሰበሰቡ መሆኑ ሬውተርስ ዘግቧል። ስብሰባው በሺዎች የሚቆጠሩ የኢራን ሚሳይሎችና የድሮን ጥቃቶችን ለመከላከል ምላሽ ማዘጋጀት ላይ ያተኩራል። የኳታር፣ ኩዌትና ባህሬን መሪዎች እንዲሁም የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ገብተዋል። በሌላ በኩል በእስራኤል የግዳጅ ውትድርና የሚቃወሙ ኦርቶዶክሳውያን አይሁዶች በወታደራዊ ፖሊስ አዛዦች ብርጋዴር ጄኔራል ዩቬል ያሚን መኖሪያ ቤት ጥቃት ሰንዝረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድርጊቶች ጋር የተሞላበት ሲሉ አውግዘዋል። በተጨማሪም የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ እስራኤል ከሩሲያ የተሰረቀ የዩክሬን እህል እየገዛች ነው ሲሉ ክስ አቅርበዋል። እህል የጫኑ መርከቦች እስራኤል ወደብ መድረሱን የገለጹት ዜሌንስኪ ዩክሬን በዚህ ድርጊት በሚሳተፉ አካላት ላይ ማዕቀብ ለመጣል ዝግጅት ላይ መሆኗን አስታውቀዋል። ውድ ተመልካቾቻችን ለሰዓቱ የደረሰን አቤት ሰበር ምርጫዎች እንደዚህ ነበሩ። ፈጣንና እውነተኛ ያልተሰሙ መረጃዎች በየሰዓቱ ለማግኘት ዲሲ ሚዲያ ቻናል ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። መረጃውን ሌሎች እንዲደርስ ላይክ እና ሼር በማድረግ አሁኑ አድርሱ። ከሰዓት በኋላ በሌላ ሰበር መረጃዎች እስከምንገናኝ ሰላም ቆዩ። ሰላም ለዓለማችን።